ሰላም ዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ የምናየው ስለ ቲክቶክ ህጎች ነው። እነዚህን ህጎች ከመናገሬ በፊት ይሄ ቻናል ሊጠቅማችሁ ስለሚችል ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ ቪዲዮ ስለቀን ይደርሳችሁ ደግሞ የደወል ምልክቷን መጫን እንዳትረሱ። ወደ ቪዲዮአችን እንግባ። ቲክቶክ ላይ ተደማጭነት ለማቀጥታ ወደ ጉዳዩ ግቡ። ወደ አክሽኑ ነው መግባት ያለባችሁ። ሰላም እንደዚህ ናችሁ አትበሉ። አውቃለሁ እኔ መጀመሪያም ብያለሁ፣ ግን እኔም ማጥፋት ያለብኝ ነገር ስለሆነ አብረን እናጥፋው በሚል ነው። ስለዚህ እናንተ ዩቲዩብም ሆነ ቲክቶክ በመጀመሩበት ሰዓት ሰላም ስትሉ የእናንተን ሰላምታ ለማዳመጥ ሰው ዝግጁ አይሆንም ማለት ነው። ስለዚህ እናንተ ይህን ከማድረጋችሁ በፊት መጀመሪያ ወደ ጉዳዩ ግቡ። ዛሬ የምናወራው ስለዚህ ነው። አለቀ። ሰላም እንዴት ናችሁ? ሁሉ ሰላም? እናንተ ደህና ናችሁ? ምናምን የምትሉ ከሆነ ሰው እናንተን አክሰፕት አድርጎ ማዳመጥ አይፈልግም ማለት ነው። ወደ መጀመሪያው ህግ ስንገባ ደግሞ ምንድነው የመጀመሪያዎቹ 3 ሰከንዶች ይከበሩ ይላል። የመጀመሪያዎቹ 3 ሰከንዶች ስንል ሁክ ማለት ነው። ሰውን የምትይዙበት ነው። ሰላም የምትሉ ከሆነ ሰላምታን እዛው ያዘው ይላል ሰው። አሁን ሰው ቲክቶክ በሚያይበት ሰዓት ስክሮል ለማድረግ እጁን አዘጋጅቶ ነው የሚቀመጠው አይደለ? ካልተመቸው ስክሮል ያደርጋል፣ ከተመቸው ደግሞ ቆየት ብሎ ያያቸዋል ማለት ነው። እናንተ የመጀመሪያው 3 ሰከንድ ማሳመር አለባቸው። የመጀመሪያው 3 ሰከንድ ካማረ ሰው እናንተን ቪዲዮ ግማሽ % ማየት ይችላል ማለት ነው። ሁለተኛ ነገር ደግሞ ምንድነው ሰው ሁን። 10 አይነት ነገር አትስራ። ሰው ሁን ማለት የሆነ የሰዋዊ ባህሪ ይኑርህ። እንደዛ አሁን ይሄ ከራስህ የምታደርገው ነገር ወይም ደግሞ ከውስጥ የሚመነጭ ባህሪ ነው። ሰው መሆን ያንተ ግዴታ ነው ማለት ነው። ስለዚህ ሰው ሁን ነው። ሶስተኛው ደግሞ የሚሆነው ምንድነው በአንድ ቪዲዮ 3-4 መልእክት አትናገር። አትናገር የምትለኝ ካልክ ደግሞ በዚህ ቪዲዮ መጨረሻ ላይ ሰብስክራይብ ማድረጋችሁን እንዳትረሱ። አንድ መልእክት። ሁለተኛ ቀጣይ ቪዲዮ መለቀው ደግሞ ስታዩ እሱ ላይ ራሱ ቪዲዮ ላይክ ማድረጋችሁን እንዳትረሱ። 2 መልእክት። ሶስተኛ አዲስ የዩቲዩብ ቻናል ከፍቻለሁ ግቡና አዩልኝ 3 መልእክት። ሰው እንደዚህ ስታረግ አንተ ወይም አንደርስታንዲንግ አይኖርም። ስለዚህ በአንድ ቪዲዮ ላይ 3-4 መልእክት አትናገር ማለት ነው። አራተኛው ደግሞ በቋሚነት ፖስት ይላል። በቋሚነት ፖስት ማድረግ አለብህ። እንዴት ነው? ሰኞ ሮብ አርብ የምትለቅ ከሆነ ሰኞ ሮብ አርብ ልቀቅ። ምክንያቱም ያንተ ኦዲየንስ ሰኞ ሮብ አርብ እንደምትለቅ ስለሚያውቅ ያን ቀን ይጠብቅሃል። ያን ቀን ካልለቀቅ ደግሞ በቃ ይሄ አቁሟል ብሎ ይተውሃል ማለት ነው። ስለዚህ ከኦዲየንስ ጋር መግባባት አለብህ። ያንተን ቪዲዮ ከሚያዩ ሰዎች ጋር መግባባት፣ ቁርኝት ማድረግ አለብህ ማለት ነው። ይሄ ደግሞ ወሳኙ ዎች ታይም ንጉስ ነው። ዎች ታይም ንጉስ ነው ስላችሁ እንዴት ነው? እናንተ ቪዲዮ ላይ ሰው የሚቆይበት ታይም ይወስነዋል ቪዲዮን ቫይራል ለመውጣት። አንተ የ1 ደቂቃ ቪዲዮ ሰርተህ 15 ሰከንድ ከሚያይልህ 15 ሰከንድ ቪዲዮን ከሚያዩልህ ይልቅ 15 ሰከንድ ሰርተህ 5 ሰከንዷን ቢያዩልህ ይሻላል። የቪዲዮን 30% መታየት አለበት። ለምሳሌ አንተ የ5 ሰከንድ ቪዲዮ ከሰራህ 2 ሰከንዱ መታየት አለበት። ያለበለዚያ ቪዲዮ ቫይራል አይወጣም ማለት ነው። ስድስተኛው ደግሞ የሚሆነው ምንድነው? ፈትሽ እንጂ አትገምት ነው። ይሄ ቪዲዮ ብለቀው ቫይራል ይወጣል ወይስ አይወጣም ብለህ አትገምት። መልቀቅ ካለብህ ልቀቅና የው ወይም ደግሞ የምትሰራውን ነገር አሳምረህ መልቀቅ ግዴታ ነው። እንዴት ነው ካልከኝ መልቀቅ ካለብህ ልቀቀው፣ ካልሆነ ደግሞ መተው ነው እንጂ ይሄ ቪዲዮ ብለቀው ቫይራል ይወጣል ወይስ ባለቀው ይሻላል? ለቀህ ይኸው ቪዲዮን አፕሎድ አድርገህ ብታዩ ይቀላል ማለት ነው። ስለዚህ አንተ ቪዲዮን አፕሎድ ከማድረግ በፊት ይሄን ሀሳቦች ከውስጥ አጥፋ። ፈትሽ እንጂ አትገምት። ሰባተኛው ደግሞ የሚሆነው ምንድነው? ፊት ያለው ኒሽ ምረጥ። ፊት ማለት ፌስለስ የሆነ ነገር አትምረጥ። ፌስለስ ማለት ላለመታወቅ ነው የምትሰራው። ቲክቶክ ውስጥ እስከገባ ድረስ ደግሞ ታዋቂነትንም በዛው ማሳደግ አለብህ። በአሁን ሰዓት እኮ ሰው በቲቪ ስለታየ ብቻ አይደለም የሚታወቀው፣ ግዴታ በቲቪ መታየት አይጠበቅብን። በአሁን ሰዓት አሁን ቲቪው ራሱ በእጃችን ያለው እንደፈለግን አድርገን የምናየው ነገር እኛም መልቀቅ እንችላለን ማለት ነው። ስለዚህ ያለው ኒሽ ምረጥ። ፌስለስ ቪዲዮ አትስራ። ፌስለስ ለብቻ መስራት ትችላለህ አውቶሜሽን አድርገህ ማለት ነው። ግን እንደዛ ማድረግ ከቻልክ ደግሞ ዋናው ፊትን እያሳየ ስራ በተቻለ አቅም። ይሄ የማይሆን ነገር አትስራ በቃ። ስለዚህ ፊት ያለው ኒሽ ምረጥ። 8ኛው ደግሞ ከመጠየቅህ በፊት ዋጋ ስጥ። ይሄ ደግሞ እንዴት ነው? ይሄን ቪዲዮ ካያችሁ በኋላ ፎሎ አድርጉኝ ከምትል ያ ሰው ፎሎ እንዲያደርግ ለሱ ምን አድርገሃል? ሲቲንግ ነው። ሲቲንግ እንዲያስተካክል ነግረኸዋል። ስለዚህ ከመጠየቅህ በፊት ዋጋ ስጥ። ከመጠየቅህ በፊት ያንን ሰው ለመጥቀም ሞክር። 9ኛው ደግሞ ቲክቶክን ተጠቀምበት ማለት ነው። ቲክቶክ እንዲጠቀምበት አትፍቀድለት። አሁን ቪዲዮ አፕሎድ ማድረግ ካለብህ አንተ አድርግ እንጂ የሰው አፕሎድ የተደረገ ቪዲዮ ቫይራል አታውጣ። አንተ ራስህ እያየህ የራስህን ቪዲዮ አፕሎድ ብታደርግ ይሻላል። ምክንያቱም ሰው ቫይራል ከወጣ ገንዘብ ያገኛል። አንተ ግን የሱን ቫይራል አውጥተህ ወይ ገንዘብ የለህ ወይ ደግሞ የሆነ ስኪሉ የለህም። ስለዚህ ቲክቶክን ተጠቀምበት እንጂ እንዲጠቀምብህ አትፍቀድለት። 10ኛውና የመጨረሻው ደግሞ ምንድነው? ቪዲዮ በአንድ ቀን ለመቅረጽ ሞክር። 10 ቪዲዮ ሊሆን ይችላል የምትቀርጸው። ምክንያቱም አንተ አንድ ቀን ቀርጸህ ነገ ላይ መቼ ስለሚችል ካንተ የሚጠበቅብህ ምንድነው? ቪዲዮ አንድ ቀን ከቀረጽክ ነገ የምትለቀውን ቪዲዮ ኤዲት አድርጎ መፖስት ብቻ ነው። ግዴታ በየቀኑ ቀረጻ ሊኖር አይገባም። ስለዚህ ቪዲዮውን መጀመሪያ ቀርጸህ ማስቀመጥ አለብህ። የዛሬው ቪዲዮአችን ይህንን ይመስል ነበረ። ቪዲዮ ከተመቻችሁ፣ ሀሳብ ከተመቻችሁ ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ። በቀጣይ ሀሳብ እስክንገናኝ ድረስ ቸር ሰንብቱ።